መርሐባ ያው ስሜ ጁኒር መሐመድ ይባላል። በሙያዬ ሶፍትዌር የሞባይል ሶፍትዌር ስፔሻሊስት ነኝ። እንዲሁም ግራፊክስ ዲዛይነር እንዲሁም ያው ፍሪላንሰር ነኝ። የተለያዩ ኦንላይን ዌብሳይቶች ላይ ኢንተርናሽናል ዌብሳይቶች ላይ አፕወርክ ሌሎችም ዌብሳይቶች ላይ የራሴ ስራ አለኝ። እዛ ላይ ነው ሰፊው ሰዓት የማሳልፈው። ከዛ ውጭ ደግሞ ያው ዩቲዩበር ነኝ። ፌስቡክም ላይ እንቀሳቀሳለሁ፣ ቲክቶክም ላይ እንቀሳቀሳለሁ። ያው ኮንቴንት ክሬት በማድረግ ማለት ነው። አልহামዱሊላህ እንግዲህ ይሄ ነው ያለው። በጣም ደስ ይላል። ብዙ ነገር ላይ ነው የምትሞክረው በተለይ ኦንላይን አካባቢ። አሁን ወደ በኋላ ዩቲዩብ ላይክ ጁነይድ የት ነው የተወለደው ያደገው ሳምቲንግ ከፋሰር ከአባተ ጋር ያላችሁን ሪሌሽን ምናምን እኔ ብዙ ማቃቸው ነገሮች አሉ። እነሱን ወደ ተመልካች በደንብ እናደርሳለን። ከዛ ፊት ግን ኦሬዲ ወሬውን ስለጀመርከውና ከሱ ስለተነሳን ገንዘብ አሁን እንደ በፊት እንደ አባቶቻችን ዘመን እንጨት ፈልጠን መሬት ቧጠን ምናምን ገንዘብ እናገኝበት አይነት ዘመን አይደለም። ያው ትንሽ የሆነ የተጀመረ ነገር አለ። ወጣቱ ምን ያህል አንደርስታንድ አድርጎታል፣ ወጣቱ ምን ያህል ገብቶታል የሚለውን ግን አላቅም። እና እኔ አንተን በደንብ በቅርበት አውቃለሁኝና ይሄ ሌሊት ከማይተኙ በቃ የሆነ ነገር ሲቆፍሩ ዲግ ሲያደርጉ በቃ የሆነች ሳይት ውስጥ ገብቶ የሆነች ነገር ለማየት ከይመክሩ ላይክ ማንም ሳያስተምርህ የትኛውም እንትን ላይ ተገኝተህ ሳትማር ጀስት ጉግልን በመጠቀም ሳምቲንግ የሆነ ነገር በመጠቀምን ራስን አሳድገህ አሁን ብዙ ክፍያ የምታገኝባቸው የፕላትፎርሞች አሉ። እኔ አሁን አንድ ጥያቄ ነው መነሳት የምፈልገው። አሁን አንድ ሰው ኦንላይን ገንዘብ የሚሰራ ሰው ሄደህ ብትጠይቀው መምህር አለው ወጥቷል፣ ከሌን ያስተማረኝ ይላል፣ ከከሌን ተማርኩት ይላልና አንተ ምንድነው እንደዚህ የዲጂታል ዓለም ውስጥ ራስህን ዝፍቅ አድርገህ ገብተህ ሁሉንም ወደ ማወቅ የመራህ የሆነች መነሻ ነገር ካለች እሷን ባውቃት ደስ ይለኛል። ያ አልহামዱሊላህ መነሻዬ ያው አባቴ ነው፣ ፋዘር ነው፣ አላህ ይጠብቀው። እሱ ነው ሐቂቃ በጣም ብዙ መሰረቶች በህይወቴ ላይ የጣለልኝ እሱ ነው። ኢቭን ኮምፒውተር ብርቅ በነበረበት ሰዓት ላይ የቢሮውን ኮምፒውተር ላፕቶፕ ሳይቀር አምኖኝ ትቶልኝ ይሄድ ነበር ቤት። በቃ ያው ካባላሽው ያባላሽው ነው ማለት ነው። አንተም ይገርም እምነት እኮ ሱብሃንአላህ የምር ስቲል እስካሁን ድረስ ይገርመኛል። በዛ በልጅነት እድሜ እንዴት አምኖ ላፕቶፕ ትቶ ይሄዳል ብዬ አሁን ድረስ ገረምናለሁኝና ያ ላፕቶፕ ትቶልኝ ሄዶ በዛ ላፕቶፕ ፍጨረጨር ነበር፣ ሞክር ነበር። እሱም በጊዜ ነበር። ለምን በቃ ፈኑ ይሄ ነው የልጄ ፈኑ ይሄ ነው ብሎ ስላሰበ በፈኔ መሰረት ወይም ደግሞ በዛች ክህሎት መሰረት ቀጥሎ ይሄድ ነበር። ምንም ይሄ ለምን እንደዛ አደረክ ለምን እንደዛ አይለኝም። እንደውም ብዙ ነገር ሰፖርት አድርጎኛል። በቃ የሱ እጅ ነው ያለበት ከአላህ በታች እዚህ ደረጃ እንድደርስ ፋዘር ነው ትልቁን ድርሻ የሚወስደው። ስለዚህ መንገዱን የጀመርከው ኦሬዲ ወደ ዩቲዩብ መጣህ። ዩቲዩብ ከመጀመሪያ በፊት ነው ማለት ነው እነዚህ የተነገሮችን መሞከር የጀመረው ድሮ። ስለዚህ ዩቲዩብንም እንደሚከፍል ምክንያቱም ያኔ አንተ የጀመርክበት ወቅት ላይ ዩቲዩብ ያን ያህል የተንሰራፋ አልነበረም፣ ብዙ ዩቲዩበሮች አልነበሩምና ዩቲዩብ እንደሚከፍል ያወቅከው ዩቲዩብ የጀመርከውስ እንዴት ነው? እሱ ላይ ትንሽ እናወራ። መርሐባ አክቹአሊ ዩቲዩብ እንድጀምር መጀመሪያም መንገድ የሆነኝ ነገር እኔ በብዛት አረበኛ ቻናሎችን መከታተለው፣ አማርኛ ቻናሎች በብዛት አላይም። ያ ማለት ጠልቻቸው ሳይሆን አረበኛ ቻናሎች ዲናዊ ነክ ነገሮች በጣም ይገዙኛል እና ልክ እንደዚህ ቂሶሱል አንቢያ የነብያቶች ታሪክ ሌሎች እንትኖችን እከታተላለሁ በጣም እና ብዙ ወዳጆች ኢንተርናሽናል ዳዒዎች አሉና እነሱ ስመለከት ዋይ ያንን ለምን ወደ አማርኛ አይተረጎምም? ለምን እኔ ትንሽ አረበኛ ሞክራለሁ አልহামዱሊላህ የተማርኩትም እስላማዊ ትምህርት ቤት ስለሆነ ማለት ነውና ያን ወደ አማርኛ መቀየር ፍላጎት ነበርኝ ሁሌና ኢቭን አረበኛ ቻናል ሁሉ መጀመሪያ ገና ከአማርኛው በፊት አረበኛ ቻናል ነበርኝ። ያን ከፍቼ እጭን ነበር አረበኛ ዳዕዋዎች ምናምንና ግን ሳስበው ወደ አማርኛ ቢቀየር የሚል ሐሳብ መጣልኝና አንድ ከፈችር በኋላ ነው ሐሳቡ ይመጣልኝ ድንገት ማለት ምልጭ አለልኝና ከዛ የመጀመሪያውን የትርጉም ቪዲዮ በድምጽ ያነበብኩት ድምጹን ቀርጬው ደግሜ ስሰማው ዘገነናል እንጂ ማለት የመጀመሪያ ነው። ከዛ በፊት ሞካከር ነበር ግን ይሄ የሚለቀቅ ነገር ለህዝብ ጋር የሚደርስ ነገር ሲሆን ደግሞ ይጨንቃል። ኖርማሊ ብቻ የምታዳምጠው ቤተሰብ የሚያዳምጠው ከሆነ ችግር የለው። ግን ይሄ ዩቲዩብ የሚባል ፕላትፎርም በጣም ትልቅ ዓለም አቀፍ ሁለተኛው የሰርች ኢንጂን ነው። በጣም ከባድ ነውና ሰራውት አልহামዱሊላህ ረብል ዓለሚን አገናኝነው ኤዲቲንግ ላይም ደግሞ ድሮም ሞክር ነበር ስራዬም ስለነበረ ኤዲት አድርጌ ትርጉሙን አረበኛውን ወደ አማርኛ ቀይሬ አገናኝቼ ቪዲዮን ሳየው ያለቀውን ቪዲዮ ደስ አለኝ። ለምን መፖስት አልጀመረም የትርጉም ስራ የሚል ሐሳብ መጣልኝ።
ከዛ ፖስትኩት። ያን ዩቲዩብ እንደሚከፍል ታውቅ ነበር? ኖ በዛ ሰዓት ላይ ያን መልቀቅ ነው መልቀቅ እኔ በቃ ታርጌት የነበረው መጀመር ነው ስራውን በቃ የትርጉም ስራውን ጀምሬ አክቹአሊ ከዩቲዩብ ይገኛል ብዬ ጠብቄም አልነበረ መጀመሪያ ሲጀምረው ማለት ነው። ከዛ ያን መጫን ከጀመርኩ በኋላ ቪዲዮ ማየት ጀመርኩኝ። ዩቲዩብ እኮ ይከፍላል ዩቲዩብ ላይ እንደዚህ አይነት ገንዘብ ይገኛል የሚባል ነገር ተጀመረ ማለት ነው። ውጭ ቪዲዮዎችን ስመለከት ምናምን ሳይ ዲቴል ወደ ኋላ አካባቢ እናወራበታለን። መጀመሪያ ግን እንደ ኢንተረስትና ዝም ብሎ እንደ ፍላጎት በቃ የሆነ ፈንዴን ስላገኘሁት ለዛ ነበር መጫን የጀመርኩት። አጀማመሩ ይሄን ይመስላል በትንሹ ማለት ነው። ከዛ በኋላ ዩቲዩብ እያደገ አሁን አይ ቲንክ 400 ስንት ነው 462 ሺህ አካባቢ ሰብስክራይበሮች ወይም ደግሞ ደንበኞች አሉ። አሁን ከቅርብ ጊዜ ወደዚህ ደግሞ በጣም ብዙ ፎከስህ እንደውም እኔ አሁን ከዩቲዩብ ላይ ካለ ኮንታክት በላይ አይ ዶንት ኖ ብዙ ሰዎች ይወቁ አይወቁ አላቅምና ከቅርብ ጊዜ ወደ ስልጠናዎችን ትሰጣለህ፣ ሳምቲንግ ታማክራለህ ምናምን ብዙ ያሉ ሰዎችንም ደግሞ ታግዛለህ እንደዚህ ከኦንላይን ጋር የተያያዙ ሀሳቦችን ማለት ነው። እና አሁን የኛ ትውልድ አይተህ ከሆነ ብዙዎቻችን ሰነፎች ነን እኔ ሴንስ ምን ለማለት ፈልጌ ነው ይሄ አቋራጭ እንፈልጋለን የሆነ ደክመን ወተን ወርደን ምናምን ብዙ ነገር ለማሳካት ስንሞክር አይታይም። ሶ አሁን ከዩቲዩብ በላይ ሌላው ዲጂታል ዓለም ላይ ያለህ ገቢ የተሻለ ነው፣ ፎከስህም ወደዛ ነው ማለት ይቻላል? አዎ አልহামዱሊላህ ረብል ዓለሚን አሁን ላይ ከዩቲዩብ ከሶሻል ሚዲያው ባሻገር የተለያዩ ኦንላይን ስራዎች ላይ እሰማራለሁ። ለምን ዶርጎማን ጀልቀባዳ ሐሰን አሊ ቱካ من مدينة سنبتي ሐሰን አሊ ቱካ ከሰንበቴ ከተማ የመጀመሪያው ተወዳዳሪ ነው ወደ መድረክ። ሐሰን አሊ ቱካ ከሰንበቴ። አላሁ አክበር። ቢስሚላህ تقرأ من قوله تعالى أعوذ بالله من الشيطان الرجيم ما أصابك من حسنة فمن الله وما أصابك من سيئة أعوذ بالله من الشيطان الرجيم ما أصابك من حسنة فمن الله وما أصابك من سيئة فمن نفسك وأرسلناك للناس رسولا وكفى بالله شهيدا من يطع الرسول فقد أطاع الله وما أرسلناك من يطع الرسول فقد أطاع الله ومن تولى فما أرسلناك عليهم حفيظا ويقولون طاعة فإذا برزوا من عندك بيت طائفة منهم غير الذي تقول والله يكتب ما يبيتون والله يكتب ما يبيتون فأعرض عنهم وتوكل على الله وكفى بالله وكيلا أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليك ورحمته لاتبعتم الشيطان إلا قليلا. أعيد. ولولا
ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا فقاتل في سبيل الله لا تكلف إلا نفسك وحرض المؤمنين عسى الله أن يكف بأس الذين كفروا والله أشد بأسا وأشد تنكيلا من يشفع شفاعة حسنة يكن له نصيب منها ومن يشفع شفاعة سيئة يكن له كفل منها وكان الله على كل شيء مقيتا. حسبك.